እንዴት ዋላችሁ? ይሄ ፕሮግራም ሲነገረኝ በቀደም ያሬድ ደውሎ ነግሮኝ ነበር። ረስቼው ነበር። እግዚአብሔር በሚያውቀው ልበቢስ ስለሆንኩ አይደለም። ማንኛውም ሰው ስለሚረሳና መርሳት አንድ ጸጋ ስለሆነ ነው። መርሳት ብዙ ሰው መርሳትን ሲቃወም በጣም ይከፋኛል። መርሳት ባይኖር እዚሁ ሰው አይኖርም፣ ሁሉም አብዶ ነበር። አሁን ያላበድነው አብዛኞቹ መርሳት ስለምንችል ነው። የተደረገብን ሁሉ ብናስታውስ እግዚአብሔር ከሰጠን ጸጋ መካከል ይሄ ጭንቅላት የማይረቡት የደለተ በእናንተ ቋንቋ አዲስ ሐሳብ ይቀበላል። ለምሳሌ በእናቱ ሞት የዛሬ 10 ዓመት ያዘነ ሰው ዛሬ ብታገኙት ምናልባት እናቱ መሞቷን ረስቶ ሊሆን ይችላል። ይሄ ክፉ ስለሆነ አይደለም፣ መርሳት የሚባል ጸጋ ስለሰጠው ነው እግዚአብሔር። ይሄ ትልቅ በረከት ነው እና ከማስታወስ ይልቅ ነው የመርሳት አድናቂ ነኝ። ይገርማችኋል። ባንረሳ ሁሉ እዚህ ሀገር ኢትዮጵያ ውስጥ ቁጥራችሁ ባትረሱ ምን ይውጣችሁ ነበር? እንኳን መርሳትን የሰጠ ክብርና ምስጋና ይግባው። መርሳትን ስለሰጠ ማስተዋልንም መርሳትንም እኩል ስለሰጠ እግዚአብሔር ይመስገን። መራብና መጥገብ ከራብና ከጥጋብ ማን ነው ጥሩ? ከራብና ከጥጋብ ማን ይጥፋ? ረሃብ ይጥፋ? ጥጋብ? አቤት አቤት፣ ማን ይጥፋ? ጥጋብ? ሁለቱም አይጥፉ። አንዱ ለአንዱ ውበት ነው። እንደውም አንድ ባለቅኔ ሲናገር የረሃብ ጨው ወጥን የሚያጣፍጠው ምንድን ነው ብሎ ጠየቀ ባለቅኔው። ግማሹ ጨው ነው፣ ግማሹ ዝቃ ቅቤ ይባላል በገጠር። በሶ ብላ ቅቤ ነው የለም፣ የወጥ ቅመሙ ረሃብ ነው አለ። ውሸት ነው እሱ፣ በኋላ ነው። ምክንያቱም አንዳንድ